እስኪያስቡት በሜክሲኮ እምብርት ላይ የሚገኝ አልቲፕላኖ የተሰኘና በማንኛውም ቴክኖሎጂ የማይደፈር ተብሎ የታመነበት ከፍተኛ ጥበቃ የሚደረግበት እስር ቤት አለ። ግድግዳዎቹ ከሲሚንቶና ከብረት ብቻ የተገነቡ አይደሉም። ይልቁንም በዘመናዊ የድምጽ መከታተያ ማሽኖችና በእንቅስቃሴ መቆጣጠሪያ ሴንሰሮች የታጠረ የህያው ሙታን ማቆያ ነው። እዚህ እስር ቤት ውስጥ ሆኖ ማምለጥን ማሰብ ቀርቶ ድምጽን ከፍ አድርጎ መተንፈስ እንኳን ለጥበቃ ክፍሉ ምልክት ይሰጣል። ነገር ግን በጁላይ 11 ቀን 2015 ዓ.ም ምሽት ላይ በዓለም ላይ እጅግ አደገኛው የእጽ አዘዋዋሪ ኤል ቻፖ በክፍል ቁጥር 20 ውስጥ ለሽንት ቤት ተብሎ ከተሰራች ጠባብ ክፍል ውስጥ ገብቶ እንደ ጉም በኖ ጠፋ። ይህ አመላለጥ ግን በድንገት የተከሰተ አልነበረም። ይልቁንም በቢሊዮን የሚቆጠር ዶላር የፈሰሰበት የምህንድስና ጥበብ የታየበትና እጅግ አስገራሚ የሆኑ ምስጢራዊ ሰዎችን ያሳተፈ ትልቅ ኦፕሬሽን ነበር። በዚህ እውነተኛ የወንጀል ታሪክ ውስጥ አንድ ግለሰብ እንዴት በገንዘብና በቴክኖሎጂ ታግዞ መንግስትን ሊያዋርድ እንደቻለና በመጨረሻም በአሜሪካ አስፈሪው ኤዲኤክስ እስር ቤት ውስጥ እንዴት ብቸኝነት እንደተፈረደበት እንመለከታለን። ይህ የትዕቢት የብልሃትና የፍትህ ፍልሚያ ታሪክ ነው። የሜክሲኮ አልቲፕላኖ እስር ቤት ዝም ብሎ ተራ እስር ቤት አይደለም። በላቁ የደህንነት ባለሙያዎች እይታ የማይደፈር የብረት ካዝና ነው። እዚህ እስር ቤት ውስጥ ያሉት ግድግዳዎች ከወፍራም ኮንክሪትና ከብረት የተገነቡ ብቻ አይደሉም። በውስጣቸው እጅግ ረቂቅ የሆኑ የድምጽ መከታተያ ማሽኖችና በትንሹም ቢሆን የሚፈጠርን የመሬት ውስጥ እንቅስቃሴ የሚለኩ መሳሪያዎች ተቀብረውባቸዋል። እስረኞቹም በ24 ሰዓት የካሜራ ክትትል ስር ናቸው። ሌላው ቀርቶ ወደ መጸዳጃ ቤት ሲሄዱ እንኳን ካሜራው ከወገባቸው በላይ ያለውን ክፍል ማየት ይችላል። እናም ይህ ኤል ቻፖ የተባለ ሰው እዚህ እስር ቤት ሲገባ የሜክሲኮ መንግስት ለዓለም ቃል የገባው አንድ ነገር ነበር። ኤል ቻፖ ከዚህ በኋላ ዳግመኛ የፀሐይ ብርሃንን አያይም የሚል ነበር። ነገር ግን ኤል ቻፖ ተራ ወንጀለኛ አይደለም። እሱ የቢሊዮኖች ዶላር ባለቤት የሆነው የሲናሎዋ ካርቴል ሲኢኦ ነው። ለሱ እስር ቤት ማለት ስራውን በዝምታ የሚያከናውንበት ጊዜያዊ ቢሮ ብቻ ነበር። ከገባበት ቀን ጀምሮ ልጆቹና የቅርብ አማካሪዎቹ ከአጥሩ ውጭ ሆነው የማምለጫውን ካርታ ይነድፉ ነበር። ይህንን ኦፕሬሽን ልዩ የሚያደርገው የመጀመሪያው ነጥብ ኤል ቻፖ የመረጣቸው ሰዎች ናቸው። እሱ የመረጠው ወታደሮችን ወይም ገዳዮችን ሳይሆን በጀርመን ሀገር የሰለጠኑና በዋሻ ቁፋሮ ላይ የተካኑ ከፍተኛ መሐንዲሶችን ነበር። እነዚህ መሐንዲሶች ከእስር ቤቱ በ1.5 ኪሎ ሜትር ርቀት ላይ የሚገኝ አንድ ባዶ ሜዳ ላይ አንዲት ትንሽ ጎጆ መሰል ቤት ገዙ። የአካባቢው ነዋሪዎች እዚህ ቦታ ላይ አዲስ ቤት እየተገነባ ነው ብለው ቢያስቡም በቤት ውስጥ ግን ታላቅ የምድር ከተማ እየተገነባ እንደነበር የሚያውቅ አልነበረም። እነዚህ በጀርመን የሰለጠኑ መሐንዲሶች የጀመሩት ስራ ተራ የጉድጓድ ቁፋሮ አልነበረም። ይልቁንም ከፍተኛ ጥንቃቄ የሚጠይቅ የጂፒኤስ እና የሂሳብ ስሌት ውጤት ነበር። ዋናው ግባቸው ከእስር ቤቱ በ1.5 ኪሎ ሜትር ርቀት ላይ ከሚገኘው ሚስጥራዊ ቤት ተነስተው በትክክል ኤል ቻፖ ከሚገኝበት የክፍል ቁጥር 20 ወለል ስር መድረስ ነበር። ስህተታቸው ከጥቂት ሴንቲሜትሮች በላይ ቢሆን ኖሮ ዋሻው ወደ ሌላ እስረኛ ክፍል ወይም ይባስ ብሎ ወደ ጠባቂዎች ቢሮ ሊያመራና ኦፕሬሽኑ ሊከሽፍ ይችል ነበር። በዚህ ሂደት ውስጥ ትልቁ ጠላት ድምጽ ነበር። በአልቲፕላኖ እስር ቤት ውስጥ የተቀበሉት ሴንሰሮች ትንሽ ድምጽ እንኳን ሲሰሙ ለጥበቃ ክፍሉ ምልክት ይሰጣሉ። መሐንዲሶቹም ይህንን ለማለፍ ልዩ ስልትን ተጠቀሙ። በጉድጓዱ ውስጥ የሚወጣውን አፈር ለማጓጓዝ በባቡር ሀዲድ ላይ የሚንቀሳቀስና በልዩ ሁኔታ የተዘጋጀ ሞተር ሳይክል አቀረቡ። የሚቆፍሩትም በከፍተኛ ጥንቃቄና በዝምታ ነበር። የሚገርመው ነገር ከመሬት ውስጥ የሚወጣው በመቶዎች የሚቆጠር ቶን አፈር በአካባቢው ነዋሪዎች ላይ ጥርጣሬ እንዳይፈጥር በየሌሊቱ በጭነት መኪናዎች እየተጫነ ይጓጓዝ ነበር። የአካባቢው ሰዎች በወቅቱ ሲናገሩ አንዳንድ ጊዜ ማታ ማታ የመሬት መንቀጥቀጥ የመሰለ ድምጽ ይሰማን ነበር፣ ግን አዲስ ግንባታ ስለሆነ ነው ብለን አሰብን ብለዋል። ያ ግን የመሬት መንቀጥቀጥ ሳይሆን የዓለማችንን ትልቁን የእስር ቤት ማምለጫ መንገድ ለመስራት የሚደረግ የዲናማይት ፍንዳታና የቁፋሮ ድምጽ ነበር። ሆኖም ግን ያለ ውስጥ ሰው እርዳታ ይህ ሊሳካ እንደማይችል ግልጽ ነው። ኤል ቻፖ የእስር ቤቱን አስተዳዳሪዎችና የጥበቃ አባላትን በገንዘብ አጥለቅልቋቸዋል። በክፍሉ ውስጥ ያለው ካሜራ ዲድ ዞን ተብሎ የሚጠራ ወይም ካሜራው የማይደርስበት ቦታ እንዳለ ያወቀው በዚሁ እርዳታ ነበር።
ያቺ ቦታ ደግሞ ገላ መታጠቢያዋ ክፍል ነበረች። ለ15 ወራት ያህል 1.5 ኪሎ ሜትር ርዝመት፣ 1.7 ሜትር ከፍታና 80 ሴንቲሜትር ስፋት ያለው በኤሌክትሪክ መብራትና በኦክሲጅን ቱቦ የተገጠመለት ዋሻ ከእስር ቤቱ ስር ተዘረጋ። ኤል ቻፖም በክፍሉ ውስጥ ሆኖ የግድግዳውን ውፍረት እያጠና ከውጭ ያሉ መሐንዲሶች በድምፅ ሞገድ የሚሰጡትን ምልክት ይጠባበቅ ነበር። ቅዳሜ ጁላይ 11 ቀን 2015 ዓ.ም በአልቲፕላኖ እስር ቤት ውስጥ እንደ ማንኛውም ቀን ድባቡ ቀዝቃዛ ነበር። ኤል ቻፖም በክፍሉ ውስጥ ብቻውን ይገኛል። የጥበቃ ካሜራዎች የእሱን እያንዳንዱን እንቅስቃሴ ይመዘግባሉ። ከምሽቱ 2 ሰዓት አካባቢ ኤል ቻፖ አልጋው ላይ ተቀምጦ ነበር። ጠባቂዎቹ በካሜራ ሲመለከቱት ምንም የሚጠረጠር ነገር አልነበረም። እንዲያውም መደበኛውን የእስረኛ ልብሱን ለብሶ በተረጋጋ ሁኔታ ይታያል። ነገር ግን ከወለሉ በታች በ10 ሜትር ጥልቀት ላይ የመሐንዲሶቹ ቡድን የመጨረሻውን የኮንክሪት ንብርብር ለመብሳት ተዘጋጅተዋል። በከፍተኛ ጥንቃቄ የተሰራው የድምጽ መከላከያ ስላለ እስር ቤት ውስጥ ያሉት ማይክሮፎኖች የቁፋሮውን ድምጽ ሊለዩት አልቻሉም። ከምሽቱ 2 ሰዓት ከ52 ላይ ኤል ቻፖ ከአልጋው ተነሳ። ወደ ገላ መታጠቢያዋ ክፍልም አመራ። ካሜራው እሱን ማየት የሚችለው እስከ ወገቡ ድረስ ብቻ ነበር። ከዚያም እዚያ ጥግ ላይ ለጥቂት ሰከንዶች ጎንበስ አለ። ጠባቂዎቹ ሊታጠብ ወይም ልብሱን ሊቀየር ነው ብለው አሰቡ። ሆኖም ግን ኤል ቻፖ እያደረገ የነበረው ሌላ ነበር። መሐንዲሶቹ አስቀድሞ ያዘጋጁትን በትክክል 50 በ50 ሴንቲሜትር ስፋት ያለውን የኮንክሪት ክዳን በጥንቃቄ አንስቶታል። ከዚያም ምንም አይነት ማመንታት ሳያሳይ ወደ ጨለማው ጉድጓድ ውስጥ ገባ። ይህ በእንዲህ እንዳለ በእስር ቤቱ ካሜራ ላይ የሚታየው ምስል ባዶ ነበር። የኤል ቻፖ ጫማዎች ድምፅ ለመጨረሻ ጊዜ ተሰማና ጸጥታ ሰፈነ። በዓለም እጅግ አደገኛው ሰው በሜክሲኮ እምብርት ላይ ካለ የማይደፈር እስር ቤት ውስጥ በ90 ሰከንድ ውስጥ ተሰወረ። ጉድጓድ ውስጥ እንደገባም ኤል ቻፖ ራሱን ያገኘው በሚገርም ሁኔታ በተደራጀ የምህንድስና ውጤት ውስጥ ነበር። 1.5 ኪሎ ሜትር ርዝመት ያለው ዋሻው በኤሌክትሪክ መብራት የበራና የኦክሲጅን ማስተንፈሻ ቱቦዎች የተገጠሙለት ነበር። ከሁሉም በላይ የሚገርመው ግን በመሐንዲሶቹ የተዘጋጀው የማምለጫ ሞተር ሳይክል ነበር። ይህ ሞተር ሳይክል በልዩ ሁኔታ በባቡር ሐዲድ ላይ እንዲሄድ ተደርጎ የተሰራ ነው። ኤል ቻፖም በሞተሩ ላይ ተቀመጠ። ከሱ ጋርም 2 መሐንዲሶች እየመሩት ነበር። በሰዓት 30 ኪሎ ሜትር በሆነ ፍጥነት በምድር ውስጥ መብረር ጀመሩ። በእስር ቤቱ የቁጥጥር ክፍል ውስጥ ያሉት ጠባቂዎች ኤል ቻፖ ከካሜራ እይታዎች ከሆነ 25 ደቂቃዎች ቢያልፉም መጀመሪያ ላይ ምናልባት ገላውን እየታጠበ ሊሆን ይችላል ብለው ችላ አሉት። ነገር ግን ጸጥታው ሲረዝም አንዱ ጠባቂ ወደ ክፍሉ አመራ። ኤል ቻፖ እያለ በተደጋጋሚ ቢጣራም ምንም መልስ የለም። ወደ ገላ መታጠቢያዋ ክፍል ሲጠጋ ያየው ነገር ግን ድንጋጤ ፈጠረበት። ወለሉ ተከፍቷል። ጠባቂው ወደ ጉድጓድ ውስጥ የእጅ ባትሪውን ሲያበራ ረጅሙን መሰላል ተመለከተ። በዚያ ቅጽበት በአልቲፕላኖ እስር ቤት ውስጥ የማስጠንቀቂያ ደውል ተደወለ። ነገር ግን ረፍዶ ነበር። ከ20 ደቂቃ የሞተር ብስክሌት ጉዞ በኋላ ኤል ቻፖ ከእስር ቤቱ 1.5 ኪሎ ሜትር ርቀት ላይ ወደሚገኘው ሳንታ ሁዋኒታ ወደሚባለው የግንባታ ቦታ ደረሰ። እዚያ ቦታ ላይ ልጆቹና የቅርብ ወዳጆቹ በከፍተኛ ጥበቃ ይጠብቁት ነበር። ወዲያውኑም ልብሱን ቀይሮ ወደ ተዘጋጀለት አውሮፕላን ማረፊያ መራ። ይህ ማምለጫ በሜክሲኮ መንግስት ላይ የደረሰ ታላቅ ውርደት ነበር። በሚሊዮን የሚቆጠር ዶላር ወጪ የተደረገበት የደህንነት ሲስተም በ1.5 ኪሎ ሜትር ዋሻ ተሸንፏል። በወቅቱ የሜክሲኮ ፕሬዝዳንት የነበሩት ኤንሪኬ በፈረንሳይ ሀገር በይፋዊ የሥራ ጉብኝት ላይ ነበሩ። ዜናው እንደደረሳቸውም ጉብኝታቸውን አቋርጠው ወደ ሀገራቸው ለመመለስ ተገደዱ። መንግስት በዓለማችን እጅግ ጠንካራ ጥበቃ የሚደረግበት እስር ቤት ብሎ የሰየመው ቦታ በጥቂት መሐንዲሶች ተሸንፏል። የዓለም መገናኛ ብዙሃን ጥያቄ ማቅረብም ጀመሩ። እንዴት 1.5 ኪሎ ሜትር ርዝመት ያለው ዋሻ ሲቆፈር ማንም አልሰማ? በመቶዎች የሚቆጠር ቶን አፈር ሲወጣ እንዴት ማንም አላየው? መልሱ ግን ግልጽ ነበር። ከእስር ቤቱ ጠባቂዎች ጀምሮ እስከ ከፍተኛ ባለስልጣናት ድረስ በኤል ቻፖ ገንዘብ ተደልለው ነበር። የሜክሲኮ የባህር ኃይልና የዩናይትድ ስቴትስ የእጽ ቁጥጥር ኤጀንሲ DEA በጋራ በመሆን ታላቅ የአደን ዘመቻ ጀመሩ። የሳተላይት ምስሎች፣ የስልክ ጠለፋዎችና በመቶዎች የሚቆጠሩ ሰላዮች ወደ ሴናላዋ ተራራዎች ተሰማሩ። ኤል ቻፖ ወደ ትውልድ መንደሩ ወደ ወርቃማው የ3 ማዕዘን ተራሮች መመለሱን መረጃዎች ጠቆሙ። እዚያ ቦታ ላይ እሱ ንጉስ ነበር። የአካባቢው ገበሬዎች እንደ አባት ይመለከቱታል። ምክንያቱም ትምህርት ቤቶችን፣ መንገዶችንና ክሊኒኮችን የሚገነባው እሱ ስለነበር እሱን አሳልፎ የሚሰጥ ሰው ማግኘት የማይታሰብ ነበር። ነገር ግን ኤል ቻፖ በተራሮች ላይ ተሸሽጎ እያለ አንድ ያልተጠበቀ ፍላጎት አደረበት። የህይወት ታሪኩን የሚተርክ ትልቅ የሆሊውድ ፊልም እንዲሰራለት ፈለገ። ይህ ትዕቢትና በራስ መተማመን ለመጀመሪያ ጊዜ ወደ ውድቀቱ የሚመራውን በር ከፈተ።
ታዋቂዋ የሜክሲኮ ተዋናይ ኬት ዴል ካስቲሎና የአሜሪካው ተዋናይ ሾን ፔን በሚስጥር ተገናኝተው የፊልም ፕሮጀክት እንዲያዘጋጁለት ጠየቀ። ይህ ስብሰባ የተካሄደው በጥልቅ ጫካ ውስጥ ቢሆንም የሜክሲኮ ደህንነት ኃይሎች የተዋናያኖቹን እንቅስቃሴ በጥብቅ ይከታተሉ ነበር። ሾን ፔን ለሮሊንግ ስቶን መጽሔት ቃለ መጠይቅ ለማድረግ በሄደበት ወቅት ሳያውቀው የኤል ቻፖን መደበቂያ ቦታ ለደህንነት ኃይሎች አመላካች ሆነ። ኤል ቻፖ በተራሮች ላይ ለረጅም ጊዜ መቆየት እንደማይችል ሲያውቅ ወደ ሎስ ሞቼስ ወደሚባለው የባህር ዳርቻ ከተማ ተዘዋወረ። እዚያም እንደገና ከመሬት በታች የሚሄዱ የፍሳሽ ማስወገጃ ቱቦዎችን በመጠቀም ሌላ የማምለጫ መረብ ዘርግቶ ነበር። ጥበቃው ግን ከምንጊዜውም በላይ ጠንካራ ነበር። ጃንዋሪ 8 ቀን 2016 ዓመተ ምህረት ከሌሊቱ 10 ተኩል ላይ በሎስ ሞቼስ ከተማ የሚገኝን አንድ ባለ 2 ፎቅ ቤት የሜክሲኮ የባህር ኃይል ከበቡት። የደህንነት ኃይሎቹ ኤል ቻፖ በዚህ ቤት ውስጥ መሸሸጉን እርግጠኛ ነበሩ። በድንገትም የቤቱን በር በፈንጂ አፈነዱት። ቤቱም በአንድ አፍታ ወደ ጦር አውድማነት ተቀየረ። ጥይቶች ግድግዳዎቹን ይበሳሳሉ፣ የእጅ ቦምቦችም ይፈነዳሉ። በዚህ ግርግር መሃል የኤል ቻፖ የቅርብ ጠባቂዎች አለቃቸውን ለማዳን ሕይወታቸውን እየሰጡ ነበር። በሎስ ሞቼስ የሚገኘው ቤት በባህር ኃይሉ ሲሰበር ኤል ቻፖ እንደገና ተመሳሳይ ዘዴ ተጠቀመ። የባህር ኃይሎቹ 5 ታጣቂዎችን ገድለው ወደ ዋናው ክፍል ሲገቡ ኤል ቻፖ በቦታው አልነበረም። ነገር ግን ከአንድ ትልቅ መስታወት ጀርባ ወደ መሬት የሚወርድ ሚስጥራዊ በር ተገኘ። ይህ በር በቀጥታ የሚወስደው ወደ ከተማዋ የፍሳሽ ማስወገጃ ቱቦዎች ነበር። ኤል ቻፖና የቅርብ ረዳቱ ቾሎ በቆሻሻ ውሃ ውስጥ እየዋኙ ለኪሎ ሜትሮች ያህል ሸሹ። በከተማዋ ስር ያለው የቆሻሻ ቱቦ ማስወገጃ ለኤል ቻፖ ሌላኛው አውራ ጎዳና ነበር። የባህር ኃይሎቹ ግን በዚያን ጊዜ ተዘጋጅተው ነበር። የከተማዋን የፍሳሽ ቱቦዎች ካርታ ቀድሞ አጥንተው መውጫዎች ላይ ተሰማርተዋል። ኤል ቻፖና ረዳቱ ከቆሻሻው ውሃ ውስጥ ሩጠው በከተማዋ መሃል በሚገኝ መንገድ ላይ ወጡ። ሁለቱም በጭቃና በቆሻሻ ውሃ ተለውሰው ነበር። ወዲያውንም በአቅራቢያው የነበረን መኪና በጠመንጃ አስፈራርተው በመቀማት ማምለጣቸውን ቀጠሉ። ነገር ግን የከተማዋ መውጫ መንገዶች በሙሉ ተዘግተው ስለነበር የፌዴራል ፖሊሶች መኪናቸውን አስቆሟቸው። ፖሊሶቹ መኪናውን ሲፈትሹ የቆሸሸ ልብስ የለበሰውንና በጭቃ የተለወሰውን ሰው ተመለከቱት። ያ ሰው የቢሊዮን ዶላር ባለቤቱ የዓለማችን ቁጥር 1 ወንጀለኛ ኤል ቻፖ ነበር። ፖሊሶቹ ሲይዙት ኤል ቻፖ ምንም አይነት ተቃውሞ አላሳየም። ይልቁንም በዝምታ ተመለከታቸው። ከዛም ወደ አንድ አቅራቢያ ሆቴል ወሰዱት። ምክንያቱም ዋናው መንገድ ላይ ቢቆዩ የሱ ታጣቂዎች መጥተው ሊያስለቅቁት እንደሚችሉ ሰግተው ነበር። እዚያ ሆቴል ውስጥ ኤል ቻፖ በአንድ አልጋ ላይ ተቀምጦ በካቴና ታስሮ የሚያሳይ ፎቶ ተነሳ። ፊቱ ላይ የሚታየው ድካምና ሽንፈት የንጉሱ ዘመን ማክተሙን ያበስር ነበር። ከጥቂት ሰዓታት በኋላ የሜክሲኮ ፕሬዝዳንት እንዲህ ሲሉ ጻፉ። ተልእኮ ተጠናቋል፣ ይዘነዋል አሉ። የሜክሲኮ መንግስት አንድ ትልቅ ትምህርት ወስዶ ነበር። ኤል ቻፖ በሜክሲኮ እስር ቤት እስካለ ድረስ ማምለጡ አይቀሬ ነበር። በገንዘቡ የማይገዛ ባለስልጣን፣ በዛቻው የማይፈራ ጠባቂ በሜክሲኮ አልነበረም። ስለዚህ ብቸኛው መፍትሄ እሱን ለአሜሪካ መንግስት አሳልፎ መስጠት መሆኑ ታመነበት። ጥር 19 ቀን 2017 ዓ.ም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ለመያዝ ጥቂት ሰዓታት ሲቀራቸው የሜክሲኮ መንግስት ኤል ቻፖን በድንገት ወደ አውሮፕላን በመጫን ወደ ኒውዮርክ ላከው። በኖቬምበር 2018 ዓመተ ምህረት በብሩክሊን የሚገኝ የፌዴራል ፍርድ ቤት የዘመኑ ታላቁ የፍርድ ሂደት ተብሎ ተሰየመ። ኤል ቻፖ ላይ 10 ዋና ዋና ክሶች ቀረቡበት። ለደህንነት ሲባልም ዳኞቹ ማንነታቸው እንዳይታወቅ ተደረገ። ምክንያቱም የታጣቂ ቡድኑ ዳኞችን ሊገድሉ ይችላሉ ተብሎ ስለተሰጋ ነበር። በዚህ ችሎት ላይ በጣም አስደንጋጭ የነበረው ነገር የኤል ቻፖ የቅርብ ጓደኞችና ረዳቶች ምስክር ሆነው መቅረባቸው ነው። በቀድሞ የቅርብ ጓደኛው ፍርድ ቤት ቀርቦ የኤል ቻፖን ምስጢሮች በሙሉ ዘረገፈው። ከ3 ወራት የጥብቅ ክርክር በኋላ ዳኞቹ ውሳኔያቸውን አስተላለፉ። ጥፋተኛ የሚለው ቃል 10 ጊዜ ተደጋገመ። ኤል ቻፖ በእድሜ ልክ እስራት ተቀጣ። በተጨማሪም 12.6 ቢሊዮን ዶላር ለመንግስት እንዲከፍል ታዘዘ። አሁን ኤል ቻፖ የሚገኘው በአሜሪካ ኮሎራዶ ግዛት በሚገኘው ኤዲኤክስ በተባለው እጅግ አስፈሪ እስር ቤት ውስጥ ነው። ይህ እስር ቤት ከተገነባበት ጊዜ ጀምሮ እስካሁን አንድም ሰው አምልጦበት አያውቅም። እዚህ ጋር ዋሻ መቆፈር ቀርቶ አንድን ትንሽ ሚስማር እንኳን ማግኘት የማይታሰብ ነው። ኤል ቻፖ የሚኖርበት ክፍል ከሲሚንቶ የተሰራ ጠባብ ሳጥን ሲሆን አልጋው፣ ጠረጴዛውና ወንበሩ በሙሉ ከመሬቱና ከግድግዳው ጋር ተጣብቀዋል። በቀን ለ23 ሰዓታት በዚህ ጠባብ ክፍል ውስጥ ብቻውን ይቆለፍበታል። ምንም አይነት የሰው ድምጽ አይሰማም።
ከሌሎች እስረኞች ጋርም አይገናኝም። የኤል ቻፖ ታሪክ የሚያስተምረን ትልቁ ቁም ነገር ገንዘብና ስልጣን ለተወሰነ ጊዜ ከህግ በላይ ሊያደርጉ ቢችሉም መጨረሻው ግን ውድቀት መሆኑን ነው። ያ በሜክሲኮ ዋሻ ውስጥ በሞተር ሳይክል እየጋለበ ያመለጠው ሰው አሁን በሲሚንቶ ግንብ ውስጥ ተዘግቶበት ቀሪ ዘመኑን ይገፋል። የገነባው የወንጀል ግዛትም በመጨረሻ የራሱ እስር ቤት ሆኖ አርፏል። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህንን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።